ስለማዳን በለጠበትና በመስቀል ላይ ዋለ ኃጢአት ሆነ አዲስ ኪዳን ቃል። ሁላችንም በእግሮቻችን እንቆምና የእግዚአብሔርን ቃል እናወጣና እናነባለን። በዮሐንስ ወንጌል መጽሐፍ ምዕራፍ 2 ቁጥር 1 በሶስተኛው ቀን በገሊላ አውራጃ በቃና ከተማ ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስና ደቀ መዛሙርቱም ወደ ሰርጉ ተጠርተው ነበር። የወይን ጠጅ ባለቀ ጊዜም የኢየሱስ እናት የወይን ጠጅ እኮ አለቀባቸው አለችው። ኢየሱስም አንቺ ሴት ሆይ ምን አድርግ ትይኛለሽ? ጊዜ ገና አልደረሰም አላት። እናቱም በዚያ የነበሩትን አገልጋዮች የሚላችሁን ሁሉ አድርጉ አለቻቸው። በአይሁድ የመንጻት ሥርዓት መሠረት ከ75 እስከ 115 ሊትር የሚይዙ ከድንጋይ የተሰሩ 6 ጋኖች በዚያ ነበሩ። ኢየሱስ አገልጋዮቹን ጋኖቹን ውሃ ሙሏቸው አላቸው። እነርሱም ጋኖቹን እስከ አፋቸው ሞሏቸው። እርሱም ከላዩ ቀርታችሁ ለድግሱ ኃላፊ ስጡት አላቸው። እነርሱም እንዳዘዛቸው አደረጉ። የድግሱ ኃላፊም ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀውም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። እርሱም ሙሽራውን ለብቻው ጠርቶ ሰው ሁሉ በመጀመሪያ የሚያቀርበው ጥሩውን የወይን ጠጅ ነው፣ እንግዶቹም ብዙ ከጠጡ በኋላ መናኛውን የወይን ጠጅ ያቀርባል። አንተ ግን ጥሩውን የወይን ጠጅ እስካሁን አቆይተሃል አለው። ቁጥር 11 ኢየሱስም ይህንን የተአምራዊ ምልክቶቹ መጀመሪያ በገሊላ አውራጃ በቃና ከተማ አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በሱ አመኑ። መጽሐፍ ቅዱሳችን ወደ ላይ ከፍ እናደርጋለን። እኔ የምለውን ከኔ ጋር እንላለን። ከፍ መጽሐፍ ቅዱሶቻችሁ ወደ ላይ ከፍ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት አለኝ። አሜን። ይሄ የዮሐንስ ወንጌል መጽሐፍ ምዕራፍ 2 25 ቁጥሮች አሉት። በዚህ ቦታ ኢየሱስ እናቱና ደቀ መዛሙርቱ በገሊላ ክፍለ ሀገር ቃና በምትባል መንደር ውስጥ ተገኝተዋል። ቃና ከናዝሬት ከተማ በሰሜናዊ ምስራቅ በኩል 14 ኪሎ ሜትር ርቀት ላይ የምትገኝ ትንሽዬ መንደር ነች። የነ ናትናኤል ሀገርም እንደሆነች መጽሐፍ ቅዱስን ስታነቡ ታገኛላችሁ። ጌታ ኢየሱስ ከእናቱና ከደቀ መዛሙርቱ ጋር በዚህ ሰርግ የተገኘበት ዋንኛ ምክንያት ወይም ደግሞ ማን ጋብዞት ወደዚህ ሰርግ እንደተገኘ በግልጽ የተቀመጠ ነገር የለም። በአይሁዳውያን ባህል መሰረት አንድ ሰርግ ከ7 ቀን እስከ 14 ቀን ድረስ ሊደረግ ይችላል። የዮሐንስ ወንጌል አቀራረቡ ምን አይነት ነው ካላችሁ ንጽጽራዊ ነው። ምን ማለት ነው? ንጽጽራዊ ነው ማለት ዮሐንስ ወንጌል በሌላ ስሙ ጥንዱ ጫማ በመባል ይታወቃል። ግራና ቀኝ፣ ለምሳሌ ማመንና አለማመን፣ ብርሃንና ጨለማ፣ ከላይና ከታች፣ ሞትና ሕይወት ነገሮች በጠቅላላ በንጽጽር የተቀመጡበት መጽሐፍ ነው የዮሐንስ ወንጌል። ለምሳሌ በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ኢየሱስ ውሃውን ወይን አደረገው፣ ደቀ መዛሙርቱ አመኑ ይላል። ቀጥሎ ደግሞ አላመኑም፣ አመኑ፣ አላመኑም። ንጽጽራዊ የሆነ አቀራረብ የተቀመጠበት መጽሐፍ ነው። የሐዋርያው ቅዱስ ዮሐንስ ዋነኛ አጀንዳ ኢየሱስ ክርስቶስ እሱ የብሉይ ኪዳኑ እግዚአብሔር አብ እንዳልሆነ አንድ፣ ሁለተኛ ደግሞ ከመጥምቁ ዮሐንስ ያለውን የሰማይና የምድር ርቀት ማሳየት ነው። ዋናው ትኩረት ኢየሱስን አድምቆ በማንነቱ በህልውናው እሱ በቤተልሔም ግርግም ከድንግል ማርያም ሲወለድ ሳይሆን ህልውናው የጀመረው ከዘላለም የነበረ ሁሉን ያደረገ በማንም ያልተደረገ መለኮት እንደሆነ ባይተዌ ሉቃስም ማቴዎስም ማርቆስም ኢየሱስ ያደረገውን ተአምራትና ያለፈበትን መከራ ነው የሚጽፉት። ዮሐንስ ግን ኢየሱስ ያደረገውን ተአምራትና ያለፈበትን መከራ አይደለም የሚጽፈው። በዋነኛነት ትኩረት ሰጥቶ የሚጽፈው ኢቭን ስለ መከራው እንኳን አይጽፍም። በመከራ ውስጥ ስላስተማረው ትምህርት ነው የሚጽፈው። መከራ ውስጥ ሆኖ ኢየሱስ ያስተማራቸውን ትምህርቶች ነው ዮሐንስ ድንቅ አድርጎ የሚያስቀምጥልን። አሁን የነገርኳችሁ ነገር ምንድነው? መጽሐፍ ቅዱሳችንን ስታነቡት በቃና ዘገሊላ ጌታ ኢየሱስ ከናቱ ከደቀ መዛሙርቱ ጋር በሰርግ ላይ ተገኝተዋል። ወደዚህ ሰርግ
ማን እንደጋበዘው መጽሐፍ ቅዱስ ግልጽ በሆነ ሁኔታ አያስቀምጥልንም። ነገር ግን ተገኝቷል። ቃና ዘገሊላ በናዝሬት በሰሜናዊ ምስራቅ በኩል 14 ኪሎ ሜትር ርቀት ላይ የምትገኝ ትንሽዬ መንደር ነች። አይሁዶች ደግሞ በባህላቸው ሰርግ ሲያደርጉ ከ7 ቀን እስከ 14 ቀን ያደርጋሉ። በደንብ አድርገን ነው ይሄን ምዕራፍ የምንፈታው ዛሬ። ይሄንን ከየት ነው ያገኘነው ብላችሁ ከጠየቃችሁ በመሳፍንት መጽሐፍ ምዕራፍ 14 ቁጥር 12 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። መሳፍንት ሳምሶን እንደዚህ አላቸው፣ አንድ እንቆቅልሽ እነግራችኋለሁ፣ ታዲያ ፍቺውን በሰርጉ በዓል 7 ቀኖች ውስጥ ከሰጣችሁኝ ይላል። ፍቺውን በሰርጉ በዓል 7 ቀኖች ውስጥ ከሰጣችሁኝ ብሎ ይናገራል። ስለዚህ በአይሁዳዊ ባህል መሰረት አንድ ሰርግ ከ7 ቀን እስከ 14 ቀን ሊደረግ ይችላል። ሐዋርያው ቅዱስ ዮሐንስ በዚህ ክፍል ውስጥ ማርያም የሚለውን ስም ከመጠቀም ይልቅ የኢየሱስ እናት የሚል ነው የሚጠቀመው። ይሄን የሚጠቀምበት ምክንያት ደግሞ ምንድነው? በአይሁዳዊ ባህል የእገሌ እናት ማለት የክብር አጠራር ነው። ምክንያቱም አለመውለድ እንደ እርግማን ስለሚቆጠር መውለድ ደግሞ እንደ በረከት ስለሚቆጠር ሐዋርያው ቅዱስ ዮሐንስ በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ማርያም የሚለውን ስም ከመጠቀም ይልቅ የኢየሱስ እናት የሚለውን ይጠቀማል። በዚህ ሰርግ ላይ አንድ የተፈጠረ ችግር አለ። የተፈጠረው ችግር ደግሞ ከወይን ጠጅ ጋር በተገናኘ እንደሆነ እናንተ ታውቃላችሁ። እሺ፣ በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ምዕራፉ ሲጀምር በሶስተኛው ቀን ብሎ ነው የሚጀምረው። ይሄ ሶስተኛው ቀን ምንን መነሻ አድርጎ ነው ሶስተኛው ቀን የሚለው የተጠቀሰው ወይም የተቆጠረው? አንዳንዶች እንደሚናገሩት ምናልባት መጥምቁ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ከመሰከረበት ቀን መነሻ ተደርጎ የተቆጠረ ነው ብሎ ይላሉ። በሶስተኛው ቀን ብሎ ነው የዮሐንስ ወንጌል መጽሐፍ ምዕራፍ 2 የሚጀምረው። ይሄ መጥምቁ ዮሐንስ በዮርዳኖስ ጌታ ኢየሱስ ክርስቶስን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ይህ ነው ብሎ ምስክርነት ከሰጠበት ከዛ ቀን መነሻ ተደርጎ የተቆጠረ ነው ይላሉ አንዳንዶች። ሌሎች ደግሞ የመጀመሪያዎቹ ደቀ መዛሙርት እንድሪያስና ጴጥሮስ ከእርሱ ጋር መሆን ከጀመሩበት ቀን መነሻ ተደርጎ የተቆጠረ ነው ብሎ ይላሉ። ስለዚህ ያሉት ምልከታዎች 2 ናቸው። በሶስተኛው ቀን በቃና ዘገሊላ ሲል ይሄ ሶስተኛው ቀን አንድም መጥምቁ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ምስክርነት ከሰጠበት ከዛ ቀን መነሻ ተደርጎ ነው የተቆጠረው። ምክንያቱም ከዮርዳኖስ እስከ ቃና 2 ቀን ከምናምን የሚፈጅ የእግር መንገድ የሚያስኬድ ነው። በሌላም አቅጣጫ ደግሞ እንድሪያስና ጴጥሮስ ከኢየሱስ ጋር ከሆኑበት ቀን መነሻ ተደርጎ የተቆጠረ ነው። በሶስተኛው ቀን የሚለውን ቃል ስታነቡት ትዝ የሚላችሁ ወደ ብሉይ ኪዳን ሄዳችሁ አንድ ቃል አለ። ያም ቃል ምንድነው? ሕዝበ እስራኤል በሙሴ ያምኑ ዘንድ እግዚአብሔር አምላክ በሲና ተራራ በክብር የተገለጠበት ጊዜ በሶስተኛው ቀን ነው። በሶስተኛው ቀን ነው። እንደዚህ ይላል 19:9 እግዚአብሔር ሙሴን እንደዚህ ያለው ካንተ ጋር ስናገር ሕዝቡ እንዲሰሙኝና እምነታቸውን ምን ጊዜ ባንተ ላይ እንዲጥሉ በከባድ ደመና ወደ አንተ እመጣለሁ። ከዚያ ሙሴ ሕዝቡን ያሉትን ለእግዚአብሔር ነገረው። እግዚአብሔርም ሙሴን እንደዚህ ያለው ወደ ሕዝቡ ሂድና ዛሬ ነገ ቀድሳቸው፣ ልብሳቸውን እንዲያጥሩ አድርግ። በሶስተኛው ቀን ይዘጋጁ። በሶስተኛው ቀን እኔ እገለጣለሁ። እኔ ሲገለጥ በሲና ተራራ ክብሬ ሲገለጥ አንድ ነገር ይሆናል። ሕዝቡ ባንተ ያምናል። ሁል ጊዜ አንተን እንዲያምኑ ይሆናል። ወዳጆቼ እዩኝ፣ እኔን የሲና ተራራውና የቃና ዘገሊላ ሰርግ መጨረሻቸው ሁለቱም ሕዝቡ እንዲያምኑ ነው። የቃና ዘገሊላ ሰርግ ሲያልቅ ደቀ መዛሙርቱ በኢየሱስ አመኑ ነው የሚለው። በሲና ተራራ የእግዚአብሔር ክብር ሲገለጥ ሕዝቡ በሙሴ አመኑ። ሉክ ይሁን እኔን በሲና ተራራ የእግዚአብሔር ክብር ሲገለጥ ሕዝቡ በሙሴ አመኑ። አንድ
በቃና ዘገሊላ ውሃው ወደ ወይን ጠጅ ሲቀየር ደቀ መዛሙርቱ በኢየሱስ አመኑ። ቆይ የቃና ዘገሊላ ሰርግ አውትፑቱ አንድ ነው። ምንድነው? እሱም ደቀ መዛሙርቱ በኢየሱስ ማመናቸው። ደቀ መዛሙርቱ በኢየሱስ አመኑ እንጂ የሚለው አመኑባቸው አይደለም። በእናትና በልጁ አመኑ አይደለም። በኢየሱስ አመኑ ነው የሚለው። ዋናው ጉዳይ ደቀ መዛሙርቱ ውሃ ወደ ወይን ጠጅ ከሆነ በኋላ ጠጥተው ደነሱ አይደለም የሚለው። ማሳየት የተፈለገው ደቀ መዛሙርቱ በኢየሱስ ማመናቸው ነው። ከኔ ጋር ናችሁ? ሶስተኛ ቀን ሲነሳ ሁልጊዜም ወደ ብሉይ ኪዳን ሄዳችሁ ስታነቡ በሶስተኛው ቀን በሲና ተራራ ላይ እግዚአብሔር በክብር ተገለጠ። በቃና ዘገሊላ እግዚአብሔር በገለጠው ክብር አማካኝነት ደቀ መዛሙርቱ በኢየሱስ ሲያምኑ በሲና ተራራ ላይ በተገለጠው ክብር አማካኝነት የእስራኤል ሰዎች ደግሞ በሙሴ አመኑ። ታምራት ዓይንን ወደ ክርስቶስ ካልከፈተው ድግምት ነው። ታምራት ፊትን ወደ ክርስቶስ ካላዞረው ዝም ብሎ የሆነ ነገር ነው፣ አስማት ነው። እግዚአብሔራዊ የሆነ ተአምር ሰዎች ፊታቸው ወደ ክርስቶስ እንዲያዞሩ ዓይናቸው እንዲከፈት ያደርጋል እንጂ የተአምራት ዋነኛው ዓላማ ኪስን መሙላት አይደለም። እግዚአብሔር ማንንም ለማስገረም ብሎ ምንም ነገር አያደርግም። እግዚአብሔር ሰውን ለማስደነቅ ብሎ አንዳች ነገር አያደርግም። ቆይ ላስገርማቸው ፓ ፓ ፓ ፓ ፓ ዋው 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 ላስብላቸው ብሎ ማንንም ምንም አያደርግም። ውሃው ወደ ደም ተቀየረ። የውሃው ወደ ደም መቀየር ኦብጀክቲቭ ከሌለው ፐርፐስ ከሌለው እግዚአብሔር ያለ ፐርፐስ ዊዛውት ኤኒ ፐርፐስ ምንም ነገር አያደርግም። ውሃው እንደ ግድግዳ የቆመው በምክንያት ነው። አንተ እንድትገረም አሜዚንግ የሚገርም ነው እንድትል ብሎ እግዚአብሔር ምንም ነገር አያደርግም። አትበል፣ ለዘላለም አትበል። ስለዚህ በቃና ዘገሊላ የተደረገው ተአምራት ውሃው ወይን ጠጅ መሆኑ ውጤቱ ምን አመጣ ብላችሁ ስትሉ ደቀ መዛሙርቱ በሱ እንዲያምኑ ምክንያት ሆነ። በሲና ተራራ ላይ የተገለጠው የእግዚአብሔር ክብር መጨረሻው ምን ሆነ? ህዝቡ በሙሴ እንዲያምኑ ሆነ። ኦኬ። በሆሴዕ መጽሐፍ ምዕራፍ 6 ቁጥር 2 ላይ እግዚአብሔር ቃል ሲናገር ምን ይላል? በሆሴዕ መጽሐፍ ምዕራፍ 6 ቁጥር 2 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ በሁለተኛው ቀን ያነቃናል፣ በፊቱም እንድንኖር በሶስተኛው ቀን ያስነሳናል የሚል ትንቢት ሆሴዕ መጽሐፍ ምዕራፍ 6 ቁጥር 2 ላይ ተነግሯል። ይሄ ቃል በጣም አስገራሚ ቃል፣ በትክክል እንድትሰሙትና እንድታዳምጡ ይፈልጋል። በሆሴዕ መጽሐፍ ምዕራፍ 6 ቁጥር 2 ላይ የተነገረው ትንቢት ምንድነው? በሁለተኛው ቀን ያነቃናል፣ በፊቱም እንድንኖር በሶስተኛው ቀን ያስነሳናል የሚል ትንቢት ተነግሯል። በቃና ዘገሊላ ውሃውን ወደ ወይን ጠጅ ያደረገው በሶስተኛው ቀን ነው። ይሄ ወደፊት በትንሳኤው የዓለምን ታሪክ እንደሚቀይርና ሰው ሁሉ ሕይወትን እንደሚያገኝ ተአምራቱ አስቀድሞ የሚናገር ነው። በቃና ዘገሊላ በሶስተኛው ቀን ውሃው ወደ ወይን ጠጅ እንደተቀየረ ወደፊት በትንሳኤው የዓለም ታሪክ እንደሚቀየር የሕይወት በር እንደሚከፈት አቻታ አሁን አልባምጭ ውስጥ ይቃሉ። ከሁለት ቀን በኋላ ያነቃናል፣ በእርሱም ፊት እንድንኖር በሶስተኛው ቀን ያስነስ በሱ ፊት እንድንኖር ይሄ ትንቢት ተነግሯል። በሶስተኛው ቀን በቃና ዘገሊላ ውሃውን ወደ ወይን ጠጅ ሲቀይረው በዚህ ትንቢት አማካኝነት ወደፊት በትንሳኤው አማካኝነት የዓለም ታሪክ እንደሚቀየር ወዳጆቼ፣ በሶስተኛው ቀን ከሙታን ሲነሳ የዘላለም የሕይወት በር ተከፈተ፣ መለኮታዊ ክብሩ ተገለጠ። እንዲሁ በቃና ዘገሊላ ውሃ ወደ ወይን ጠጅ ሲቀየር የእግዚአብሔር ልጅነቱ ተገለጠ። ይኸውልህ ደቀ መዛሙርቱ ያመኑት እሱ የሰው ልጅ በመሆኑ አይደለም፣ እሱ መለኮት በመሆኑ ነው። የእግዚአብሔር ልጅ በመሆኑ ነው ያመኑት። የቃና ዘገሊላ የውሃ ወደ ወይን ጠጅ መቀየር ምንድነው ያመጣው ውጤት ብለህ ከጠየቀኝ፣ ያመጣው ውጤት ኢየሱስ እሱ የእግዚአብሔር ልጅ እንደሆነ ገለጠ። እሱ የጠራቢው ዮሴፍ ልጅ ብቻ ሳይሆን የማርያም ልጅ ብቻ ሳይሆን እሱ መለኮት እንደሆነ የእግዚአብሔር ልጅ እንደሆነ እሱ እግዚአብሔር እንደሆነ ከዘላለም የነበረ እንደሆነ
ሁሉን ያደረገ እንደሆነ በማንም ያልተደረገ እንደሆነ። ስለዚህ እንደዚህ ነው የዮሐንስ ወንጌል መጽሐፍ ምዕራፍ 2 ሲጀምር በሶስተኛው ቀን ይላል። በሶስተኛው ቀን እግዚአብሔር አምላክ ከዚህ በፊት በክብር ተገልጦ ሰዎች በሙሴ እንዲያምኑ አድርጓል። በሙሴ እንዲያምኑ አድርጓል። በሶስተኛው ቀን በቃና ዘገሊላ ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ቀይሮ ደቀ መዛሙርቱ በሱ እንዲያምኑ አደረገ። በሶስተኛው ቀን ከሙታን በመነሳቱ የዘላለም የሕይወት በር ተከፍቶ የእግዚአብሔር መለኮታዊ ክብሩ እንደተገለጠ ምን ማለት ነው? በትንሣኤ በሶስተኛው ቀን ከመቃብር ጌታ ሲነሳ የተገለጠው መለኮታዊ ክብሩ ነው። በቃና ዘገሊላ በሶስተኛው ቀን የተገለጠው እሱ የማርያም ልጅ ብቻ ሳይሆን የእግዚአብሔር ልጅ እንደሆነ ነው የተገለጠው። ደቀ መዛሙርቶቹ ያመኑት በዚህ ነው። በምን? በተአምራቱን አዩና ውሃው ወደ ወይን ጠጅ መቀየሩን አዩና ያሉት አንድ ነብይ ነው፣ አንድ አስተማሪ ነው፣ አንድ ሃይማኖት አባት ነው ሳይሆን በሱ አመኑ። በሱ አመኑ። ደቀ መዛሙርቱ በእነሱ አመኑ ይላል። በሱ አመኑ ይላል። በእነሱ አመኑ አይደል? በእናትና ልጅ አመኑ ይላል። በሱ አመኑ ይላል። ሐዋርያው ቅዱስ ዮሐንስ እኮ እስከ መስቀል ድረስ ከጌታ ጋር የቆየ ማርያምን በአደራ የተቀበለ ነው። አደራ በተቀበላት ማርያም ላይ አደራውን በልቶ በማርያም ቢያምኑ ኖሮ በማርያምም አመኑ ብሎ ይል ነበር። ዮሐንስ ግን እንደዚህ ነው። ደቀ መዛሙርቱ በሱ አመኑ አለቀ። በእነሱ አመኑ አይልም። ወይን ጠጅ በእስራኤላውያን ባህል ምንድን ነው? ጻፉ። ወይን ጠጅ በእስራኤላውያን ባህል ምንድን ነው? ወይን ጠጅ በእስራኤላውያን ባህል ውስጥ ያለው ነገር ምንድን ነው? ወይን ጠጅ ክቡር መጠጥ ነው በእስራኤላውያን። ሁለተኛ በክብር ስፍራ የሚቀመጥ ነው። ሶስተኛው ልብን ደስ የሚያሰኝ ነው። ልብን ደስ የሚያሰኝ ነው ሶስተኛው። ይገርማቸዋል። እግዚአብሔር አምላክ በጽዮን ተራራ ላይ ለዓለም መንግስታት ድግስን ሲያዘጋጅ መልካም ምግብና ወይን ጠጅን እንደሚያቀርብላቸው በትንቢተ ኢሳይያስ መጽሐፍ ምዕራፍ 25 ቁጥር 6 ላይ ይናገራል። ለዓለም መንግስታት የሰራዊት ጌታ እግዚአብሔር በዚህ ተራራ ላይ ለሕዝብ ሁሉ ታላቅ የምግብ ግብዣ፣ የበሰለ የወይን ጠጅ ድግስ እግዚአብሔር በጽዮን ተራራ ላይ ለዓለም መንግስታት ድግስን ሲደግስ ከሚያቀርብላቸው ነገር አንዱ ወይን ጠጅ። ለምሳሌ የልዑል እግዚአብሔር ካህን መልከ ጼዴቅ ለአብርሃም በአስራት መልኩ እንጀራና ወይን ጠጅን የሰጠው በዘፍጥረት መጽሐፍ ምዕራፍ 14 ቁጥር 18 ላይ እንደዚህ ይላል። የልዑል እግዚአብሔር ካህን የነበረው የሳሌም ንጉሥ መልከ ጼዴቅ እንጀራና የወይን ጠጅ ይዞ መጣ። እንጀራና የወይን ጠጅ ይዞ መጣ። በአይሁዳውያን ባህል ወይን ጠጅ ክቡር መጠጥ ነው። ወይን ጠጅ በከበረ ስፍራ የሚቀመጥ ነው። ወይን ጠጅ ልብ ደስ የሚያሰኝ ነው። በመንፈሳዊው ዓለም በብሉይ ኪዳን ደግሞ ስትመለከቱት እግዚአብሔር በትንቢተ ኢሳይያስ መጽሐፍ ምዕራፍ 25 ቁጥር 6 ላይ ለዓለም መንግስታት ግብዣን ሲያዘጋጅ እግዚአብሔር መልካም ምግብና ወይን ጠጅ አዘጋጅቻለሁ ብሎ ይላል። የልዑል እግዚአብሔር ካህን መልከ ጼዴቅ ደግሞ ለአብርሃም በአስራት መልኩ ስጦታ ይዞ የመጣው እንጀራና ወይን ጠጅ ነው። ለምሳሌ ራሱ እግዚአብሔር መልካም የመዓዛ ሽታ ሆኖ ይቀርብለት ዘንድ ወይን ጠጅን በመስዋዕት ይቀበል ነበር። ወይን ጠጅን በመስዋዕት ይቀበል ነበር። በዘኍልቍ መጽሐፍ ምዕራፍ 15 ቁጥር 10 እንደዚህ ይላል፣ እንዲሁም ለመጠጥ ቁርባን የሚሆን ግማሽ ኢን የወይን ጠጅ አቅርቡ፣ ይህም በሰዓት የሚቀርብና ሽታው እግዚአብሔርን ደስ የሚያሰኝ መስዋዕት ይሆናል። መስዋዕት ይሆናል። አሁን ጉዳዩ ሰርግ ቤት ከማድመቅ ያልፋል። ምክንያቱም ብሉይ ኪዳን የአዲስ ኪዳን ጥላ ነው። ሰርግ ቤት ከማድመቅ ያለፈ ጉዳይ ነው። ወይን ጠጅ በስክሪፕቸር ላይ በኦልድ ቴስተመንት ላይ በጣም ትልልቅ ቫልዩ ያለው ጉዳይ ነው። ጠጡ ነው ወይን ያስተፈስከ ምናምን ብለው ደነሱ ወጡ አይደለም ጉዳዩ። ወይን ጠጅ ለእግዚአብሔር የመዓዛ ሽታ ሆኖ ይቀርብ ነበረ። መስዋዕት ነበር።
እሱ ብቻ አይደለም፣ እግዚአብሔር ታላቅ ግብዣ ሲያዘጋጅ ያቀርብ የነበረ ወይን ጠጅ ነው። እሱ ብቻ አይደለም፣ ወይን ጠጅ በአስራት መልኩ ለአብርሃም ሁሉ ቀርቦለት ነበር። እሺ በደም ስሙኝ። በአይሁዳውያን ባህል ጥሩ ወይን ጠጅ ማቅረብ የሰርጉ ድምቀት ዋነኛ መስፈርት ነው። አንድ ሰርግ ደመቀ የሚባለው ጥሩ የወይን ጠጅ ሲቀርብ ነው። ጥሩ ሰርግ ነበር ወይም ደማቅ ሰርግ ነው የሚባለው በሰው ሁሉ ዘንድ ጣፋጭ የሆነ ወይን ጠጅ ሲቀርብ ነው። ኦኬ እዚች ጋር በአይናችሁም በእግራችሁም በጆሮአችሁም በእጃችሁም በሁለንተናችሁ ስሙኝ። እዚች ጋር ስሙኝ፣ በደም ስሙኝ። ወይን ጠጁን የሚያቀርበው ደግሞ ሙሽራው ነው። ወይን ጠጁን ለእንግዶቹ የሚያቀርበው ሙሽራው ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 2 ቁጥር 9 በደም ስሙኝ። ሉክ የድግሱ ኃላፊ ቆይ አንድ የአይሁድ ሰርግ ደማቅ ነው የሚባለው ጥሩ የወይን ጠጅ ከቀረበ ነው። ጥሩ ወይን ጠጅ ካልቀረበ ሰርጉ ደማቅ አይደለም። የወይን ጠጁን ደግሞ የሚያቀርበው ሙሽራው ነው። ኦኬ የድግሱ ኃላፊ ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። እርሱም ሙሽራውን ለብቻው ጠርቶ ሰው ሁሉ መጀመሪያ የሚያቀርበው ጥሩን የወይን ጠጅ ነው። እንግዶቹ ብዙ ከጠጡ በኋላ መናኛውን የወይን ጠጅ ያቀርባል። አንተ ግን ጥሩን የወይን ጠጅ እስካሁን አቆይታል። ወይን ጠጅ አቅራቢ ማን ነው? አንተ ማን ነህ? ሙሽራው። አንተ ሙሽራው። ወይን ጠጁን አንተ ነህ ያቆየኸው። ለምንድን ነው? መጀመሪያ ጥሩን ያላመጣው አንተ። አስተናገድ አይደለም፣ አክስት ጎረቤት አይደለም። በአይሁድ ባህል ወይን ጠጅ አቅራቢ ሙሽራ ነው። ወዳጆች ሐዋርያው ቅዱስ ዮሐንስ ስለ ቃና ዘገሊላ ሰርግ ቤት እያወራ ስለ ሙሽራው ስም አያወራም። ስለ ሰርግ ቤት እያወራ ስለ ሙሽራው አለማውራት ይከብዳል። የሰውየውን ስም አያወራም። ዘመዱና የሀብቱን መጠን አያወራም። የሐዋርያው ቅዱስ ዮሐንስ ዓላማ ስለ ኢየሱስ ማውራት ነው። በደም ስሙኝ። አሁን ኦኬ፣ በደም ስሙኝ። በአይሁድ ባህል የወይን ጠጅ የሚያቀርበው ማን ነው? መልሱልኝ፣ ማን ነው? እሺ ወዳችኋለሁ። ማን ነው የሚያቀርበው? ማርያም ወደ ኢየሱስ መጣ። የወይን ጠጅ አልቆባቸዋል አይደለም ያለችው። የወይን ጠጅ እኮ የላቸውም ነው ያለችው። የመጀመሪያውን ትርጉም አንብቡት። እንግሊዘኛውን ስታነቡት የላቸውም ነው። ይህ እውነተኛው የወይን ጠጅ እንደሌላቸው ማለት ነው። ቆይ እውነተኛውን የወይን ጠጅ የሚያቀርበው ደግሞ እውነተኛው የአዲስ ኪዳን ሙሽራ፣ የወይን ጠጅ አቅራቢ ነው ሙሽራ። የወይን ጠጅ አቅራቢው ነው ሙሽራ። አንተ መልካሙን የወይን ጠጅ አቆየኸው። ሰውየው አለው፣ የሰርጉ ቤት ኃላፊው አስተዳዳሪው እንደዚህ ያለው ሙሽራው ጋር ሄደና አንተ አለው አንተ ግን ጥሩ ነው ወይን ጠጅ እስካሁን ወይን ጠጅ ማቅረብ ያንተ ኃላፊነት ነው። እንግዲያውስ አንተ ጥሩን ካቆየኸው እውነተኛው የአዲስ ኪዳን ሙሽራ መናኛ የተባለው የዚህ ሰውዬ ነው። ምርጥ የተባለው ጌታ ያቀረበው ነው። እውነተኛው የአዲስ ኪዳን ሙሽራ ኢየሱስ ነው። የገባው ሰው ካለ ብቻ አሜን ይበለኝ። በሐዋርያው ቅዱስ ዮሐንስ አጻጻፍ መሰረት የቃና ዘገሊላ ሰርግ ቤት ሙሽራ ኢየሱስ ነው።
የገሊላ ሰርግ ቤት ሙሽራ ኢየሱስ ነው። ለምን? ሙሽራው ወይን ጠጅ አቅራቢው ነው። ለዚህ ነው ስለ ሰርግ ቤት እየተወራ ስለ ሙሽራው ስም አይወራም። የሙሽራው ዘሩ፣ ቁመቱ፣ ሀብቱ፣ ስሙ አይወራም። የቃና ዘገሊላ ሰርግ ቤት ዋንኛው ዓላማ በሰርግ ቤት ሙሽራው ደምቆ እንዲታይ እንደሚደረግ ሁሉ ሐዋርያ ቅዱስ ዮሐንስ ዋንኛ ትኩረቱ በዚህ ሰርግ ቤት ደቀ መዛሙርቱ ሁሉ እሱ የእግዚአብሔር ልጅ ክርስቶስ እንደሆነ ደግሞም የአዲስ ኪዳን እውነተኛ ሙሽራ እንደሆነ ይህንን ብቻ ነግሬያችሁ ወደ ቤት ብትሄዱ ደስ ይለኛል። በእርግጥ ሰዎች ይሄን ለመስማት የሚያስችል ትዕግስት የላቸውም። ወይን ጠጁ ሆዳቸውን የሚወጥር ጭንቅላታቸውን የሚያስደንስ ወይን ጠጅ ይመስላቸዋል። ሆድ ከመሙላትና ልብን ከማስደሰት ባለፈ እውነተኛ ወይን ጠጅ ለሰው ልጅ ልብ ደስታ እንደሚሰጥ ልክ እንደዛ እውነተኛ ደስታ፣ እውነተኛ ክብር፣ እውነተኛ በረከት እውነተኛ ከሆነው ከአዲስ ኪዳን ሙሽራ ይገኛል። የሰማኝ ሰው ካለ ብቻ አሜን ይላል። ዛሬ ይዛችሁ እንድትወጡ የምፈልገው ነገር ቢኖር የቃና ዘገሊላ ሰርግ ቤት ሙሽራው ወይን ጠጁን የሰጠው እሱ የአዲስ ኪዳን እውነተኛው ሙሽራ ኢየሱስ ነው። የዮሐንስ ትኩረት ስለማንም ማውራት አይደለም፣ ስለ ኢየሱስ ማውራት፣ ስለ ኢየሱስ መናገር። የሰይጣን ዓላማ ምንድን ነው? የሰዎች ትኩረት ወደ ኢየሱስ እንዳይሆን፣ የሰዎች ትኩረት ወደ ክርስቶስ እንዳይሆን። ሰው ትኩረቱ ወደ ኢየሱስ ከሆነ ሞት በሕይወት ይሻራል፣ ጨለማ በብርሃን ይወገዳል። ይሄ እንዳይሆን ስለሚፈልግ ብቻ አጋንንት ልዩ ትምህርት ያስገባል። በቃና ዘገሊላ የሐዋርያው ቅዱስ ዮሐንስ በግሪክ ቋንቋ የጻፈው አጻጻፍ ዋነኛ ትኩረት የአዲስ ኪዳን እውነተኛ ሙሽራ፣ የአዲስ ኪዳን እውነተኛ ሙሽራ በራእይ መጽሐፍ ላይ እንደዚህ ይላል፣ በጉና ሙሽራይቱ ተብሎ እንደጻፈ ሙሽራይቱ። ወዳጆች ማርያም ሄዳ ያለቻቸው ነገር ወይን ጠጁ አለቀ አይደለም ያለችው። አዲሱ ትርጉም በትክክል አይደለም ያስቀመጠው። የቀድሞ ትርጉም ወይን ጠጅ የላቸው ነው ያለችው። አለቀባቸውና የላቸው በጣም የተለያየ ነው። እንግሊዘኛው ነው ብቡት። እንግሊዘኛው ወይን ጠጅ የላቸው ነው የላቸው ነው። ይሄ ማለት እውነተኛ ወይን ጠጅ የላቸውም እንደማለት ነው። እውነተኛው ወይን ጠጅ ደግሞ እውነተኛ የአዲስ ኪዳን ሙሽራ ከሆነው ከኢየሱስ ነው። ወዳጆች ሐዋርያ ቅዱስ ዮሐንስ የዮሐንስ ወንጌልን ሲጽፍልን የቃና ዘገሊላ ሰርግ ቤት ሲጠናቀቅና እድምተኞቹ ሁሉ ሲወጡ ደቀ መዛሙርቶቹ አመኑበት እንጂ አመኑባቸው አይደለም። አመኑበት እንጂ አመኑባቸው አይደለም። በእናትና ልጁ አመኑ አይደለም። እኛ ከማርያም ጋር ጠብ የለንም፣ ምንም ጠብ የለንም። ዋናው ጉዳይ ምንድን ነው? ማርያም ራሷ የክርስቶስን ክብር አንድም ቀን ተሻምታ አታውቅም። ክብሩን ተሻምታ አታውቅም። ጥሩ የወይን ጠጅ የደማቅ ሰርግ መስፈርት ነው። በሰርጉ ላይ ደግሞ ወይን ጠጅ የማቅረብ ሪስፖንሲቢሊቲ የሙሽራው ነው። እሱን ደግሞ አንተ ግን ጥሩውን ወይን ጠጅ እስካሁን አቆይተሃል። አንተ ሙሽራው ለብቻው ጠራውና የድግሱ ኃላፊ ና አለውና ለምንድን ነው ያቆየው? አንተ ነህ ይሄን ማቅረብ ያለብህ። እንግዲያውስ ኢየሱስ ውሃን ወይን ጠጅ አድርጎ ፕሮቫይድ ሲያደርጋቸው እውነተኛው ሙሽራ እሱ ነው። በቃና ዘገሊላ ሰርግ ቤት ውስጥ እውነተኛው ሙሽራ የአዲስ ኪዳን ሙሽራ ክራይስት ከኢየሱስ ላይ ነጥቀው ቃሉን አስቀሩት። ከሰርግ ቤት እስከ ሰማይ ቤት እኮ አልቀራቸው። ወዳጄ ሰን የአጠቃላይ ዩኒቨርስ ሴንትራል ፖይንት እንደሆነች ሁሉም ፕላኔት በፀሐይ
ዙሪያ እንደሚዞሩ የክርስትና ማዕከላዊ ነጥብ ክርስቶስ። ክርስትና ሴንተሩ ክርስቶስ ካልሆነ ክርስትና አይደለም። መጽሐፍ ቅዱስን አንብበህ ኢየሱስን ካላገኘው ያነበብከው መጽሐፍ ቅዱስ አይደለም። ከንቲባዋ ጋር ስትገባ የመንግስቱ ኃይለማርያም ፎቶ አታይም። ወይም ደግሞ ሌላ የኢሳያስ አፈወርቂን አታይም። ከንቲባ ቢሮ፣ ሚኒስተር መስሪያ ቤት፣ የፈለከው ቢሮ ግባ። መስሪያ ቤቶች እንኳን ወደ ጠቅላይ ሚኒስተሩ ካላሳዩ መስሪያ ቤት ሆኖ አይቀጥልም። ዝም ብለህ ማንንም መስቀል አትችልም። ውስጥ ከንቲባ ወይዘሮ አዳነች አቤቤ ቢሮ ገብተህ ይኸው ሂድና ፎቶውን ጠቅላይ ሚኒስተሩ ፈገግ ብሎ ታየዋል። መዘጋጃ እንኳን ውሃ ልማትና መምራት ኃይል እንኳን መብራት ባለስልጣን እንኳን ጠቅላይ ሚኒስተሩ ነው የሚያሳዩት። ምን ሆነ ነው? ስትገባ ሌላ ተለጥፎ ካየ ከዛ ሲስተም ውጭ ነው የገባው ሰው ብቻ ካለ። ኦኬ ዛሬ አንድ ነገር እንደያዛችሁልኝ ተስፋ አደርጋለሁ። የቃና ዘገሊላ ሰርግ ቤት ሙሽራው እሱ ክርስቶስ። ወዳጆቼ ወንጌል መገለጥ ነው። ወንጌል ብርሃን ነው። ሲገለጥልህ ደግሞ ወደ ክርስቶስ ነው። ወደ ክርስቶስ ካልተገለጠልህ ተገልጦብሃል፣ መጥፎ ነው እሱ። ጌታ ይባረክ። ኦኬ ቀጠለና የምታገኙት በዚህ በዮሐንስ ወንጌል መጽሐፍ ምዕራፍ 2 የምታገኙት ቁልፉ ቃል ምንድነው? አንቺ ሴት ካንቺ ጋር ምን አለኝ ነው። አሁን በቃና ዘገሊላ አሳይቻችኋለሁ። የወይን ጠጅን እስራኤላዊ እይታ አሳይቻችኋለሁ። አንቺ ሴት ካንቺ ጋር ምን አለኝ ይላል ኢየሱስ። በሐዋርያው ቅዱስ ዮሐንስ በግሪክ ቋንቋ ኢየሱስ የተናገረውን ያስቀመጠው በአማርኛ አንቺ ሴት ካንቺ ጋር ምን አለኝ የሚለው ሐሳብ በግሪክ ቋንቋ ሐዋርያው ቅዱስ ዮሐንስ ያስቀመጠው ሴት ሆይ ለእኔና ላንቺ ምንድነው ነው የሚለው ትክክለኛው የግሪክ ትርጉም። ወይም ይህ በምን መልኩ ይመለከተናል ማለት ነው ጻፉ። አንቺ ሴት የሚለው የግሪክ ቃል ሴት ሆይ ለእኔና ላንቺ ይህ ምንድነው ነው የሚለው የግሪኩ ትክክለኛው ትርጉም። ለእኔና ላንቺ ይህ ምንድነው ወይም ይህ በምን መልኩ ይመለከተናል ነው የሚለው አንቺ ሴት የሚለው ቃል። በምን መልኩ ይመለከተናል? ይህ ለእኔና ላንቺ ምንድነው ነው የሚለው። ምንድነው ነው የሚለው? ኦኬ በዮሐንስ ወንጌል መጽሐፍ ላይ አንቺ ሴት ወይም ሴት ሆይ የሚለው ቃል ኢየሱስ እናቱን ለመጥራት 2 ጊዜ ተጠቅሞበታል። አንቺ ሴት ወይም ሴት ሆይ የሚለው የመጀመሪያው በራሱ በዮሐንስ ወንጌል መጽሐፍ ምዕራፍ 2 ቁጥር 4 እንደዚህ ይላል። ኢየሱስም አንቺ ሴት ሆይ ምን አድርግ ትይኛለሽ የሚለው ይሄ ለእኔና ላንቺ ይህ ምንድን ነው ወይ በምን መልኩ ይመለከተናል ነው የዚህ ቃል ፍቺ። የግሪኩን እናንተ የቴክኖሎጂ ዘመን ነው፣ ግቡና ሰርች አድርጋችሁ ወደ እንግሊዘኛ ተርጉማችሁ ይዩት። ይህ ምንድን በምን መልኩ ይመለከተናል ወይም ይሄ ለኔና ላንቺ ምንድነው የሚል ነው። ኦኬ ኢየሱስ 2 ጊዜ እናቱን በዮሐንስ ወንጌል ለመጥራት አንቺ ሴት ወይም ሴት ሆይ ብሏታል። ሁለተኛው የዮሐንስ ወንጌል መጽሐፍ 19 ቁጥር 26 እንደዚህ ይላል፣ ተመልከቱ። በዚያም ኢየሱስ እናቱንና የሚወደውን ደቀ መዝሙር አጠገቧ ቆሞ ሲያያቸው እናቱን አንቺ ሴት ሆይ ልጅሽ ይኸው አላት። ኢየሱስ እናቱን አንቺ ሴት ያላት 2 ጊዜ ነው በዮሐንስ ወንጌል ምዕራፍ 2 እና ምዕራፍ 19 ላይ። በደምብ ስሙኝ። ይህ ቃል አንደኛ ተግሳጽ አይደለም፣ ሁለተኛ ንቀት አይደለም፣ ክብር ማሳነስ አይደለም፣ ሶስተኛ
በልጅ መካከል ያለው ፍቅር ማሳነስ አይደለም። ይህ ቃል አንቺ ሴት ወይም ሴት ሆይ የሚለው ቃል ኢየሱስ አንቺ ሴት ሲል እናቱን እየገሰጻት አይደለም። በመሰረታዊ ደረጃ የሙሴ ሕግም አይፈቅድለትም። እናትና አባትን አክብር ይላል። አቤት ከኔ ጋር ናችሁ? አንደኛ ኢየሱስ ሁለት ጊዜ ነው አንቺ ሴት ብሎ የጠራው። አንቺ ሴት ማለት ተግዛዝ አይደለም፣ ንቀት አይደለም። ንቀት አይደለም። ኢየሱስ ያልናቃትን እናቱን እኛ አንንቃት። ኢየሱስ ያከበራትን እናቱን እናከብራታለን። ለማርያም ትልቅ አክብሮትና ቦታ አለ። ማንም ወንጌል አማኝ ኢየሱስን አምናለሁ ብሎ እናቱን መናቅ፣ እናቱን መካድ አይችልም። እናቱን አለማክበር አይችልም። ዋናው ጉዳይ በቦታቸው ይሁኑ ነው። ጥያቄያችን የክብር ጉዳይ አይደለም፣ የመናቅ ጉዳይ አይደለም። በቦታቸው ይቀመጡ ነው። ስፍራቸውን የያዙ ነው። ግልጽ ነው ማወራው። ኦኬ። ስለዚህ በእናትና በልጅ መካከል ያለውን ፍቅር ማሳነስ አይደለም፣ ንቀት አይደለም፣ ተቅዛዝ አይደለም። ጽፋችሁልኝ። ንቀት አይደለም፣ ተቅዛዝ አይደለም። ኦኬ። አንቺ ሴት ወይም ሴት ሆይ የሚለውን ቃል ኢየሱስ ብቻ ሳይሆን የተጠቀመው በመጽሐፍ ቅዱሳችን ውስጥ ጴጥሮስ ተጠቅሞታል፣ ጳውሎስ ተጠቅሞታል፣ መላእክት ተጠቅመውታል። ጻፉ። አንቺ ሴት የሚለውን ንግግር ወይም ቃል ጴጥሮስ ተጠቅሞታል፣ መላእክት ተጠቅመዋል፣ ጳውሎስ ተጠቅሞታል። በዛን ዘመን በነበረው አኗኗርና ባህል መሰረት አንቺ ሴት የሚለው ቃል የትህትና ንግግር ነው። ለምሳሌ በሉቃስ ወንጌል መጽሐፍ ምዕራፍ 22 ቁጥር 57 እንደዚህ ይላል። ጴጥሮስ ነው ይሄን ያለው። እርሱ ግን ይላል አንቺ ሴት እኔ አላቀውም ብሎ ካደ። ይሄ ንግግር የተለመደ ንግግር እንደሆነ እንድታውቁ ብዬ ነው። ኢየሱስ ብቻ የተናገረው አይደለም፣ ጴጥሮስ ራሱ ተናግሯል። ጴጥሮስ ኢየሱስን ሲክደው ጥያቄ ለጠየቀችው ሴት የመለሰላት እንዲህ ብሎ ነው፣ አንቺ ሴት አላቀውም ብሎ ካደ። አንቺ ሴት የሚለው ቃል የንቀት አይደለም፣ የተቅሳስ አይደለም፣ የማሳነስ አይደለም። በዘመኑ በነበረው ባህልና አኗኗር መሰረት የትህትና ንግግር። ኦኬ። በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 13 እንደዚህ ይላል፣ ሁለቱ መላእክት በክርስቶስ መቃብር አጠገብ አልተገለጡ? ሄሎ አቡትናት ሁለቱ መላእክት እንደዚህ ይላል፣ እነርሱም አንቺ ሴት ለምን ታለቅሻለሽ ብለው ጠየቋት። እርሷም ጌታዬን ወስደውታል፣ የት እንዳኖሩት አላቅም አለች። ኦኬ። ይሄ አንቺ ሴት የሚለው የተለመደ ንግግር ነው። ጴጥሮስም ተጠቅሞታል። መላእክቶች ራሳቸው መቃብሩ ጋር ሄደችውን ሴት ስታለቅስ አይተው አንቺ ሴት ስለምን ታለቅሻለሽ ብለዋታል። ሶስተኛ ጳውሎስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 7 ቁጥር 16 ጳውሎስ ምን ይላል? አንቺ ሴት ባልሽን ታድኚው እንደሆነ ምን ታውቂያለሽ? ወይስ አንተ ሰው ሚስትህን ታድናት እንደሆነ ምን ታውቃለህ? በቃ ባጭር አማርኛ ምርጥዬ እንደማለት ነው። ማርያም በዚህ ስፍራ ልጄ ሆይ ይህንን አድርግላቸው ብላ አይደለም ጥያቄ ያቀረበችው። እንደ ማንኛውም አገልጋይ ጌታዋና አምላኳ መሆኑን በሚያሳይ መልኩ ነው የወይን ጠጅ እኮ የላቸውም አለችው እንጂ ልጄ ሆይ እንደዚህ አድርግላቸው አላለችው። እንዳረሱችን ልጄ ሆይ ይህንን አድርግ አላለችው። ከአንቺ ጋር ምን አለኝ ይላል። አሁን አንቺ ሴትን አይተናል። አንቺ ሴት የምትለውን ቃል አይተናል። ቀጥለን ደግሞ የምናየው ከአንቺ ጋር ምን አለኝ። ኢየሱስ የሁሉም ነው። በቤተሰብ ዝምድና ተይዞ የሚቀር አይደለም። በደም ስሙ። ይሁኛውን እንዳትጽፉ። ቀና
የተመሰረተ ሳይሆን በአባቱ ፍቃድ ላይ የተመሰረተ መሆኑን የሚናገር ቃል ነው። በደንብ ስሙኝ እንዳጽፉ። ለማከናወን የመጣው የማዳን ሥራ ኢየሱስ ሊፈጽመው የመጣው የማዳን ሥራ በሰብአዊ አመለካከት ላይ የተመሰረተ ሳይሆን በአባቱ ፍቃድ ላይ የተመሰረተ መሆኑን ካንቺ ጋር ምን አለኝ? ኢየሱስ የሁሉም ነው። በቤተሰብ ዝምድና ታስሮ የሚቀር አይደለም። እርሱ የሁሉም ነው፣ ለሁሉም ነው። በደምብ ስሙኝ። የማዳኑን ሥራ መነሻ የሚያደርጉት ከሰብአዊ አመለካከት ነው። ከሰብአዊ አመለካከት የሚነሳ የድነት ሥራ የለም። ምን ማለት ነው? ሰብአዊ አመለካከት ማለት እናትና ልጅ ስለሆኑ እናት አይደለችም እንዴ? እናት እኮ ነች። አንተ በእናትህ ማሳደገች እናት። ይሄ ሰብአዊ አመለካከት ነው። በመስቀል ላይ የተሰራው የክርስቶስ የማዳን ሥራ ቤዝ የሚያደርገው በእግዚአብሔር ዘላለማዊ እቅድ ላይ እንጂ በሰብአዊ አመለካከት ላይ አይደለም። ቴዎሎጂው ሲሰራ ፋውንዴሽን የሆነው ቤዝ ያደረጉት ሰብአዊ አመለካከት ነው። እናቱ ነች፣ አይጨክንባትም፣ ተሸክመዋለች፣ እሱም ብላ ተንከራታለች። ስለዚህ የዘላለም በር ነች፣ የዘላለም ሕይወት መንገድ ነች፣ የሕይወት እንጀራ ነች። ወለምስሙ የዘላለም ሕይወት፣ ድነት፣ ደህንነት ኢየሱስ በቀራንዮ መስቀል ላይ የፈጸመው ሥራ ሰብአዊ አመለካከት ላይ አይመሰረትም። አይመሰረትም። መዝሙርህ ኢየሱስን ካላሳየ መዝሙር አይደለም፣ ድግምት ነው። መዝሙር አይደለም፣ አዙሪት ነው። ሕይወት ያለ ኢየሱስ እንጂ ያለ ሙዚቃ መቃብር አይደለችም። ሕይወት ያለ ኢየሱስ ነው መቃብር የሆነችው። ያለ ሙዚቃ ሕይወት መቃብር አይደለችም። ሕይወት ያለ ኢየሱስ መቃብር ነው። ሃይማኖት ያለ ኢየሱስ መቃብር ነው። ክርስትና ያለ ኢየሱስ መቃብር ነው። ክርስትና ሕይወት የሚሆነው ከኢየሱስ ጋር ሲሆን ነው። በደንብ አርጋ አሜን በል። በኦርቶዶክስ ቴዎሎጂ የድህነት የዘላለም ሕይወት ጉዳይ መነሻው ሰብአዊ አመለካከት ነው። ያም ሰብአዊ አመለካከት እናትና ልጅ የሚል ሰብአዊ አመለካከት። ኢየሱስ ደግሞ ምንም ነገር ሲያደርግ አባቱን አዳምጦ ነው እንጂ ከሰብአዊ አመለካከት ተነስቶ አይደለም። አባቱን አዳምጦ ነው የሚያደርገው። ወራጆቼ አሁን ብዙዎቻችሁ በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ወንጌል ይሰበካል ብላችሁ ኤክስፔክት አላደረጋችሁ። ኑሮ ይቀየራል፣ ጣዕም ይቀየራል፣ ቢዝነስ ይቀየራል፣ ቴስት ይቀየራል፣ ከለር የሌለው ነገር ከለር ይይዛል ምናምን ብለናል። በቃ አርፈ ኑር። በቃና ዘገሊላ መጽሐፍ ምዕራፍ 2 ላይ መልእክቱ ኢየሱስ ነው። አሜን ይባላል። ኢየሱስ የትኛውንም ነገር ሲያደርግ የሚያደርገው የድርጊቱ መነሻ የአባቱ ፍቃድ እንጂ ሰብአዊ አመለካከት አይደለም። ወዳጆቼ እየወደዱኝ ከሚጠፉ እየተናደዱብኝ ቢድኑ ይሻላቸዋል። ቢድኑ ይሻላቸዋል። በየማኪያቶ ቤቱ በየመንገዱና በየሊፍቱ ወዳለሁ እሺ የሚሉኝን ይከለክሉኛል ብዬ እውነት ከመናገር ወደኋላ ነው። የሚያድናቸው እኔን በየመንገዱ ወዳለሁ እሺ ማለታቸው ሳይሆን የእግዚአብሔር ልጅ ኢየሱስን መቀበላቸው። አጉል ተወዳጅነት፣ ርካሽ ተወዳጅነት ወይ ወድክ እንደው ከሚጠሉኝ እንደው ወዳለሁ እያሉኝ ምናምን ባይ ዘ ወይ ዝና
ክብርና ርካሽ ተወዳጅነት ዘመናዊ የወንጌል ወጥመድ እንደሆነ ገብቶኛል። በጣም ዘመናዊ በጣም ዘመናዊ የወንጌል ወጥመድ። አንቺ ሴት ካንቺ ጋር ምን አለኝ አላት ጌታ። ምን ማለት ነው? ኢየሱስ የሁሉም ነው። በስጋዬ ዝምድና ታስሮ አይቀርም። እሱ የስጋዬ ዝምድና ውስንነት የለበትም። የማዳኑን ስራ ለማከናወን መነሻው ሰብአዊ አመለካከት አይደለም። እርሱ ሁሉም የእግዚአብሔር ልጅና ቤተሰብ እንዲሆን ነው የመጣው። እሱ የማርያም ልጅ እንዲሆን ሳይሆን የመጣው ሁሉም የእግዚአብሔር ልጅና ቤተሰብ እንዲሆን ነው የመጣው። ጌታ ወደ ምድር በመምጣቱ የማርያም ልጅ ብቻ ሆኖ አይደለም የተመለሰው። ሁሉም የእግዚአብሔር ልጅ እንዲሆንና የእግዚአብሔር ቤተሰብ እንዲሆን ነው የመጣው። የሰማኝ ሰው ካለ ወደ ምድር በመምጣቱ ከማርያም ጋር ቤተሰባዊ ዝምድና ፈጥሮ ሌሎቻችንም በዛ በኩል እንገናኛለን ብሎን አይደለም የሄደው። ኢየሱስ በመምጣቱ የእግዚአብሔር ልጆችን እንድንሆንና የእግዚአብሔር ቤተሰቦች እንድንሆን ተዘግቶ የነበረው በር ተከፈተ። አሁን በክርስቶስ የሚያምን ሁሉ የእግዚአብሔር ልጅ ነው፣ የእግዚአብሔር ቤተሰብ ነው። የሰማኝ ሰው ቆይ፣ ክርስቶስ የሚያከናውነው የትኛውም ነገር በሰብአዊ አመለካከት ላይ የተመሰረተ ሳይሆን በአባቱ ፍቃድ ላይ የተመሰረተ እንደሆነ ለማሳየት በማርቆስ ወንጌል መጽሐፍ ምዕራፍ 3 ቁጥር 33 እንደዚህ ይላል። አንብቡልኝ ሲውላችሁ 1:3 በዙሪያ የተቀመጡ ብዙ ሰዎችም እነሆ እናትህና ወንድሞች ውጪ ይፈልገዋል አሉት። ከዛስ እርሱም መልሶ እናቴ ማናት? ከዛስ ወንድሞቼስ? እዚህ እየተከናወነ ያለው ነገር በጠቅላላ ሰብአዊ አመለካከት ላይ መሰረት ያደረገ ጉዳይ እንዳልሆነ በአባቱ ፍቃድ ላይ እንደሆነ ቀጥሎ ሲናገር ምን ይላል? በዙሪያውም ወደ ተቀመጡት በመመልከት እንደዚህ አለ፣ እናቴና ወንድሞቼ እነዚህ ናቸው። የእግዚአብሔርን ፍቃድ የሚያደርግ ሁሉ እርሱ ወንድሜ፣ እህቴ፣ እናቴ ማቻታ ለበ በልዩ ሁኔታ ከማርያም ጋር አዎ በስጋ ልጇ ነው። እሱ ግን መለኮት ነው። ታውቃላችሁ። ኦኬ፣ የማከናውነው የማዳን ስራ መሰረቱ የአብ ፍቃድ ነው እንጂ ሰብአዊ አመለካከት አይደለም። ወንድሞቼ፣ እህቶቼ፣ እናቴ አለ ፍቃዱን የሚፈጽሙ ምን ማለት ነው? የእግዚአብሔርን ፍቃድ ከፈጸምክ፣ የአብን ፍቃድ ከተቀበልክ we are family። እኔ እናንተን የሚያስተሳስረን የቡልጋ ደም አይደለም፣ የአማራ ደም አይደለም፣ የኦሮሞ ደም አይደለም። ወንድሜ መወለድ ቋንቋ ነው። የአብ ፍቃድ የዘላለም ሕይወት ነው። መወለድ ቋንቋ ነው። የአብ ፍቃድ የዘላለም ሕይወት ነው። እንዲህ ብላችሁ ጻፉ። ምንም እንኳን እንደ ሰዎች ስጋ ለብሶ ከማርያም ቢወለድም ምንም እንኳን ስጋ ለብሶ እንደ ሰዎች ከማርያም ቢወለድም መለኮታዊ ነው። እሱ መለኮታዊ ነው። የክርስቶስ የማዳኑ ስራ በሰብአዊ አመለካከት ላይ አይመሰረትም። እሱ የሁሉም ነው። እሱ ለሁሉም ነው። አንቺ ሴት ከኔ ጋር ምን አለሽ ይላል። ስለዚህ አንቺ ሴት የሚለው ቃል አንደኛ ተግሳጽ አይደለም። ከኔ ጋር ምን አለሽ ይላታል። ምን ማለት ነው? እኔ ለማረጋው ነገር ነው። ቀጥሎ ታውቃላችሁ የመለሰላት መልስ ጊዜ ገና አልደረሰ። አሁን ኔክስት ዊክ የምናየው ጊዜ ገና አልደረሰ ምን ማለት እንደሆነ ባይዘው ዮሐንስ ወንጌልን ጠቅላላ ከኢቫንጀሊዝም ከወንጌል ጋር
ከኢየሱስ ጋር እያደረግን ነው በእያንዳንዱ ምዕራፍ የምንነጋገረው እንጂ አልጋን ተሸከምና ትሄዳለህ ምናምን። አልጋ ላይም ተኝተ ኢየሱስ ጌታ በቃ አልጋ ላይ ተኝተ ኢየሱስ ጌታ አለቀ። በእግራችንም ጌታ ነው፣ በመኪናም ጌታ ነው። we don't care። ዓለምና ሞላው በጠቅላላ እንደ ቅጠል ይረግፋሉ። እስቲ በደንብ አድርጋችሁ አሜን በሉ። እንዲህ ብላችሁ ጻፉ። የመጨረሻ ጌታ የሚያከናውነው የትኛውም ነገር ጻፉ። ጌታ የሚያከናውነው የትኛውም ነገር እርሱና አብ ብቻ እየተነጋገሩ የሚከናወን ተግባር ነው። እሱና አብ ብቻ እየተነጋገሩ የሚከናወን ተግባር ነው። ስለዚህ ወዳጆቼ በደንብ ስሙኝ። ይሁን አሁን እኔ የሚከናወን ተግባር ነው። ይሁን እኔ አቡና ዳኒ ሌሎቻችን ሰርግ ቤት ገብተን ሰርጉ ቤት የተከናወነው ነገር ፋይናል ሪዛልቱ ኢየሱስን እንድናምነው ደቀ መዛሙርቱ በኢየሱስ በቃ ሰርግ ቤቱ ሲበተን ሲወጡ የእግዚአብሔር ልጅ ነው የማርያም ልጅ ብቻ አይደለም እየተባባሉ ይሄ ነቢያቶች የመሰከሩለት እና ኢሳይያስ የተነበዩለት የውሃው ወደ ወይን ጠጅ መቀየሩ ሁለት ነው። አንደኛው የእግዚአብሔር ልጅነቱ ነው የተገለጠው። ሁለተኛው ደግሞ የቃና ዘገሊላ ሰርግ ቤት ሙሽራው እሱ ነው። ቢኮዝ ወይን ጠጅ አቅራቢው ነው ሙሽራው። ወይን ጠጅ አቅራቢው ነው ሙሽራው። ለዚህ ነው ወዳጆቼ ወዳችኋለሁ በደምብ ስሙኝ። ለዚህ ነው ሐዋርያው ቅዱስ ዮሐንስ ስለ ሰርግ ቤቱ እየጻፈ ሰርጉን ስላዘጋጀው ሙሽራ ያወራል። ወሬው በጠቅላላ ድግስ ተደገሰ፣ እነ ኢየሱስ መጡ፣ እነ ደቀ መዛሙርቱ መጡ፣ እናቱ ነበረቻል። ከዛስ በቀጥታ እንዴ ምን ሆነ ነው አንተ? እኔ ሳገባ እኮ 3000 ሰው ነው የጠራው ታውቃለህ? እኔ ሳገባ 3000 ሰው ነው የጠራው። ዛሬ መሰለ እንደ ዛሬ 11 ዓመት 3000 ሰው ነው የጠራሁት። እኔ ሰርግ ቤት መጥተህ ስለኔ ያለ ማውራት አይቻል። ሐዋርያው ቅዱስ ዮሐንስ ስለ ሰርጉ ቤት እየጻፈ ስለ ሙሽራው ያወራ። ለምን? ስለ ሰርጉ እየተወራ ስለ ሙሽራው መወራትም ካለበት ስለ እውነተኛው የአዲስ ኪዳን ሙሽራ እንጂ ስለዚህኛው ሙሽራ አይደለም የሚወራው። ሰርጉ የተፈለገበት ዋነኛ ምክንያት እውነተኛው የአዲስ ኪዳን ሙሽራ ኢየሱስ እንደሆነ ለማሳየት ነው። ደቀ መዛሙርቱ በኢየሱስ እንዲያምኑ ነው እንጂ። ዮሐንስ ወንጌል መጽሐፍ ምዕራፍ 2 ቁጥር 9 በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ምንም የተከናወነ የምልጃ ነገር የለም። ጻፉ። ምንም የምልጃ ነገር አልተከናወነ። የምልጃ ነገር አልተከናወነ። ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ምንም ምልጃን የሚመለከት ጉዳይ አልሆነም። ይሁን ወደዚህ ምልጃ 3 አካላቶችን ይፈልጋል። የመጀመሪያው ጠያቂ ነው። ሁለተኛው ተጠያቂ ነው። ሶስተኛው በጠያቂውና በተጠያቂው መካከል ያለ መካከለኛው ነው። አይደለም ነው አይደለም ነው አይደል? ኦኬ በደምብ ስሙኝ። በዚህ ሰርግ ቤት የድግሱ ኃላፊ ማርያምን አልጠየቃትም። አልጠየቃትም። የሙሽራው ስለ ወይን ጠጁ ለማርያም አላነሳም። የተጠየቀ ጥያቄ የለም። በመሰረቱ መጽሐፉን ስታነቡት የኢየሱስም እናት በዚያ ነበረች ይልና ኢየሱስና ደቀ መዛሙርቱ ወደ ሰርጉ ታደሙ ነው የሚለው። በደንብ አንዳንድ መጽሐፎችን ስታዩ እናቱ ከደቀ መዛሙርቱና ከኢየሱስ በፊት በሰርግ ቤት ውስጥ ነበረች። በአጭር አማርኛ ምልጃ ተከናወነ ይባል የነበረው የሰርግ ቤቱ ኃላፊ ወይም የድግሱ ኃላፊ ጉዳዩን በጥያቄ መልኩ ለማርያም አቅርቦ ማርያም ለኢየሱስ ብታቀርብ ነበረ። የድግሱ ኃላፊ እንኳን አይደለም ጥያቄውን ለማርያም ሊያቀርብ ምን እንደተከናወነ እንኳን ዕውቀቱ የለውም። ለምን በለኝ? የድግሱ ኃላፊ ወደ ወይን ጠጅ የተለወጠውን ውሃ በቀም ቀመሰ። ሆኖም ከየት እንደመጣ አላወቀም። ቢጠይቃት ኖሮ ማርያምን ለኢየሱስ ንገሪልኝ ብሎ ቢሆን ኖሮ ጌታ እኮ ውሃውን ቀየረ ይል ነበር።
ኢቭን የቀምሶ ያጣጠመው የወይን ጠጅ ከየት እንደመጣ እንኳን አያውቅም። እንኳን ሊጠይቅ ወይን ጠጁንም አያውቅም። የሰማኝ ሰው ካለ እንኳን ሊጠይቅ ወይን ጠጁንም አያውቅም፣ አላወቀውም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። እርሱም ሙሽራውን ለብቻው ጠርቶ ለሰው ሁሉ በመጀመሪያ የሚቀርበው ጥሩ ነው ወይን ጠጅ ነው። እንግዶቹም ብዙ ከጠጡ በኋላ መናኛ ወይን ጠጅ ያቀርባል። አንተ ግን ጥሩ ነው ወይን ጠጅ እስካሁን አቆይተሃል አሉ። ይገርማቸዋል። የሰርግ ቤቱ የድግሱ ኃላፊ የሰርግ ቤቱ የዕለቱ ሙሽራ የዛን ሰዓት የነበረው ምን እንደተከናወነ እንኳን አያውቁም። ስለዚህ ጥያቄ አልቀረበም። ማርያም የድግሱን ኃላፊና የድግሱን ባለቤት ጥያቄ ይዛ ኢየሱስ ጋር ሄደችም። ከሰርጉ ጋር በነበራት ንክኪ ያወቀችውን ዕውቀት ነው ወስዳ ለኢየሱስ የነገረችው። ስትነግረው ደግሞ ልጄ ሆይ አላለችውም። ጌታዬዋና አምላኳ እንደሆነ እንደ ማንኛውም ምእመን ነው ጉዳዩ ለኢየሱስ ወስዳ ያቀረበችው እንጂ ልጄ ሆይ የወይን ጠጅ እኮ የላቸውም አይደለም ያለችው። ምንድነው ያለችው? አሙት ኢየሱስና ደቀ መዛሙርቱ ወደ ሰርጉ ተጠርተው ነበር። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ እንደ ማንኛውም አገልጋይ እንደ ማንኛውም ምእመን ነው ጉዳዩ ለኢየሱስ ያቀረበችው እንጂ ልጄ ሆይ የወይን ጠጅ አለቀ አላለችም። ኢቭን እሷ እንኳን ሺኖስ ፖዚሽኗን ታውቃለች፣ ቦታን ታውቃለች። ኢየሱስ ደግሞ አንቺ ሴት አላት። ይሄ ንቀት አይደለም፣ ክብር ማሳነስ አይደለም፣ ይሄ የትህትና ንግግር ነው። ከአንቺ ጋር ምን አለኝ ሲል እኔ የማከናውነው ነገር በጠቅላላ ቤዝ የሚያደርገው በሰው አመለካከት ላይ ሳይሆን በአብ ፍቃድ ላይ ነው። በደምብ ስሙ ወጣቶች፣ ክርስቲያኖች፣ ጴንጤዎች ስለ ምልጃ የዮሐንስ ወንጌል መጽሐፍ ምዕራፍ 2ን ሲያነሱ ምልጃ ለመሆን 3 ነገሮችን ማሟላት አለበት። ጠያቂ፣ ተጠያቂና በጠያቂና በተጠያቂ መካከል ያለ መካከለኛ። በዚህ ቦታ የድግሱ ኃላፊም ሆነ የድግሱ ባለቤት ስለ ወይን ጠጁ ጉዳይ እንኳን አይደለም ጥያቄ ሊያቀርቡ የተከናወነ ውጤቱን አያውቁትም፣ ከየት እንደመጣ አያውቁትም። ስለዚህ ይሄ ሚኒማውን አያሟላ፣ የምልጃን ሚኒማ አያሟላ። ጌታ ይባርከኝ። በመሰረታዊ ደረጃ እበሉ አርባር የእግዚአብሔርን ቃል እንማራለን፣ የእግዚአብሔርን ቃል እንማራለን፣ እንጸልያለን። እበሉኝ የስሙ ኃይል ድንቅ ይሰራል። ከዚህ ውጪ ምንም አይነት ጀሪካን ይዘህ ብመጣ ሶፍት በሽታ እንጂ የሚያስተላልፈው ቅባት አያስተላልፍም። ነግሬሃለሁ፣ በሽተኛ እንዳትሆን ነግሬሃለሁ። ኢየሱስ ጌታ እንደዚህ ይሆናል። ምን በሉኛ በኢየሱስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበራልና ጳውሎስ ለገላትያ ሰዎች አሲም ያደረገባችሁ ምንድነው አለ። አሲም ባይዘዌ ጥቁር ዶሮ እንዲማዞር አይደለም፣ ትምህርት ነው። ትምህርት ኢየሱስ በሰው ሁሉ ፊት እንደተሰቀለ ሆኖ እንዳይሳል ክርስቶስን የሚሸፍን ትምህርት ነው። ይሄ አሲም ይባላል። በኢትዮጵያ ምድር ላይ ክርስቶስን የሸፈነ አሲም ትምህርት የተመታ ነው። አንድ ነገር አይቻለሁ፣ እግዚአብሔር ምስክሬ ነው። ትልቅ ቁልፍ መጥቶ ከበቀደም ጀምሮ አያለሁ። ትልልቅ መዝጊያዎችን ይከፍታቸዋል፣ መቆለፊያዎች ይከፈታሉ፣ የሃይማኖት ደጆች ይከፈታሉ፣ በእልህ የተዘጉ ልቦች